ሰላም ጤና ይስጥልኝ ክብራትና ክብራን ተመልካቾች ከከፋ ቴሌቪዥን የሰዓቱን ዜና ይዘን ቀርበናል። ዜናዎቹን በመምራት ፍጹም ተሾመ ከናንተ ጋር ቆይታ አደርጋለሁ። የቡና ምርትና ጥራት ላይ የሚስተዋለውን ችግር ለመቅረፍ ሁሉም ርብርብ ማድረግ እንደሚገባው የደቡብ ምዕራብ ኢትዮጵያ ሕዝቦች ክልል መንግስት ቡና ሻይና ቅመማ ቅመም ባለስልጣን አሳሰበም። ባለስልጣኑ በኤፍኤስአርፒ ፕሮጀክት ድጋፍ በታጠበ ቡና ዝግጅትና ጥራት ላይ ለዘርፉ ባለሙያዎችና አመራሮች ስልጠና በመስጠት ላይ ይገኛል። ባልደረባችን ታጀቶ ከበደ ያዘጋጀውን ቤተልሔም ምሩ እንደሚከተለው ታቀርባለች። በስልጠናው የባለስልጣኑ የ2017 ዓ.ም ሩብ ዓመት የስራ አፈጻጸም ሪፖርት ቀርቦ ውይይት የሚደረግ ሲሆን የስልጠናውን መክፈቻ ንግግር ያደረጉት የክልሉ ቡና ሻይና ቅመማ ቅመም ባለስልጣን ዋና ዳይሬክተር አቶ አስራት መኩሪያ እንደገለጹት ክልሉ በቡናና ቅመማ ቅመም ልማት እምቃቅም ያለው ቢሆንም ከጥራት አንጻር የሚስተዋለው ችግር የምርቱን ያህል ኢኮኖሚ ሊያስገኝ እንዳልቻለ ተናግረዋል። ምንድነው አሁን እያጋጠመን ያለው ተግዳሮት የሚለው ነገር በዋና ጉዳዮች ላይ ትኩረት አድርገን እንገመግማለን ማለት ነው። አንዱ የኛ በዚህ በሁለት ቀን ቆይታችን የጋራ የምናረገው ትልቁ ነጥብ እሱ ነው። ከዚህ አኳያ የምርት ዝግጅትና አቅርቦት ላይ ያለን አፈጻጸም የአንደኛ ሩብ ዓመት እቅድ ብለን ያዝነው እንዲሁም ደግሞ የፈጸምነው በዚህ ሂደት ውስጥ ደግሞ ምንድነው አሁን መልካም ነገር ያየነው ምንድነው እንደገና ደግሞ ስጋቶቹ ምንድናቸው እንዴት አድርገን ነው እነዚህን ልንቀርፍ የምንችለው የሚለው ነገር ክሪቲካሊ ምናነሳቸው ነገሮች ናቸው። የተሰጠ ያለው ስልጠናም በዘርፉ የሚስተዋለውን የጥራት ችግር ከመቅረፍ ባሻገር በዘርፉ የሚገኘውን የክልሉን ብሎም የሀገሪቱን ኢኮኖሚ ከማሳደግ አንጻር ፋይዳ እንዳለው ዋና ዳይሬክተሩ ተናግረዋል። የቡና ምርት አዘገጃጀት ላይ አጠቃላይ የተቀመጡ አሰራሮች ሳይንሱ ሚላቸው ነገሮች እኛ ወደ ታች እየተገበርን ያለነው ነገር ስፔሻሊ ደግሞ የጥራት ጉድለትን ሊያስከትሉ ከሚችሉ ነገሮች ላይ እየሰጠን ያለነው ትኩረት ምን ይመስላል የሚለውን ከንድፈ ሐሳብ አንፃር ሐሳቦችን ማንሳትና መተማመን አለብን። ቀጥሎ ደግሞ በተግባርም እንደዚሁ ምናልባት አሁን የተግባር ስልጠና ላይ ቀደም ሲል የነበረው ምንድነው ሁሉ ነገር እናውቃለን ይባላል ግን ደግሞ ያወቅነው ነገር መሬት ላይ መኖር አለበት። ጥራቱን የጠበቀ ቡና ለማዕከላዊ ገበያ በማቅረብ ኢኮኖሚን ከማሳደግ አንጻር ትኩረት ሰጥቶ እየተሰራ መሆኑን አንዳንድ ያነጋገርናቸው የስልጠናው ተሳታፊዎች ተናግረዋል። የኛ ወረዳ ከአጠቃላይ ቡናን ስፔሻላይዝ ከሚያደርጉ ወረዳዎች አንዱና ዋንኛው ነው። ከዚህም አልፎ ከፍተኛ ቡና አቅራቢ ከሚባል ወረዳ ውስጥ አንዱ ነው። ይህንን መነሻ በማድረግ ከዚህም አልፎ ለዓለም የኮፊ አረቢካ ዝርያ ያስረከበ ወረዳ ቢሆንም አሁን ባለው ተጨባጭ ከጥራት አንፃር የተወሰኑ ስራዎችን እየሰራን መተናል። ያ ግን በቂ ነው የሚባል አይደለም። አሁን ተጨማሪ መስራት የሚያስፈልጉና በጣም ከሚባለው ውስጥ ከዞናችን ከፍተኛ የህገወጥ በሮች ያሉበት ወረዳ ነው። ይሄ ተለይቶ እየተገመገመ እስካሁን የመጣበት አግባብ አለ። ከዚህ አንፃር አንደኛ እኛ ሰራ ነው የገበለ ግብረ ኃይል አደራጅተናል። የወረዳ ግብረ ኃይል ጋር ውይይት አድርገናል። ከወረዳ አልፎ ከተማ አስተዳደር ከወረዳ ከተማ አስተዳደር ጋር የጋራ ግብረ ኃይል አቋቁመናል። አሁን ስራዎችን እየጀመርን ያለንበት አግባብ አለና እሱን ስራዎች የተወሰኑ ሰርተን ሄደናል። በዚህም ርምት እርምጃዎችን እየወሰድን ነው። ተወሰኑ የሼድ ቡናዎችን ይዘናል። ጀንፈል ቡናዎችን ያዝን ነው። ቅሽር ቡናዎችንም ያዝን ያለንበት ነገር አለ። አሁን ደግሞ በከፍተኛ ደረጃ በእኛ ወረዳ ኮንቴክስት የመሪቡሽ ቡና ይሄን ጥራት የተጓደለ በእጅ የተቀሸረ ቡና የሚዘጋጅበት ወረዳ በመሆኑ በዛ ላይ ከፍተኛ ጥረት ወስዶ ግብረ ኃይሉ ለመስራት እቅድ አዘጋጅቶ እየተንቀሳቀሰ ያለበት ሂደት ነው ያለው። ጥራትን የጠበቀ ቡና ለማዘጋጀት ከተከላ ከአለቃቀም ጀምሮ ነው ያው ጥራት ያለውን ቡና ለማዕከላዊ ገበያ ማቅረብ የሚቻለው። ይሄ ካልሆነ ጥራት ያለውን ቡና ማግኘት አንችልም። ለዚህ ምን ያስፈልጋል? ለእያንዳንዱ ጥራቱን የጠበቀ ቡና ለማዘጋጀት ኢንዱስትሪ ያስፈልጋል። በወረዳችን ደግሞ በቂ ኢንዱስትሪ የታጠበና ያልታጠበ ቡና የሚያዘጋጅ ኢንዱስትሪ ስላለ እዛ ላይ ያሉ ጉድለቶች አሉ። አንዳንድ ከላጎን ከምናምን ጋር ተብሎ የሚነገሩ ነገሮች አሉ። እሱን አስተካክለን የምንሄደው ነው። ቀደም ሲል የቡና ጥራት ቁጥጥር ላይ ሲታይ የነበረውን ተግዳሮት ለመቅረፍ የተሰጠ ያለው ስልጠና ትልቅ ፋይዳ እንዳለው የስልጠናው ተሳታፊዎች ተናግረዋል። ክልሉ አሁን ዛሬ ላይ እየፈጠረ ያለው መድረክ ሁለት ጥሩ አጋጣሚዎችን ይዞ የመጣ ነው። አንደኛው ያለፈውን የሶስት ወር ወይም የአንደኛ ሩብ ዓመት ሪፖርት የሰራናቸውን ስራዎች በጥልቀት የገመገምንበት ነው። ቀጥሎ ደግሞ
ይሄን ግምገማ ከገመገኑ በኋላ የትኩረት አቅጣጫውን ለይተን የምናስቀምጥበት ነው። በዚህ ደረጃ ተቀምጦ ደግሞ ከክልል በተቀመጠ አግባብ ከዞን ግብረ ኃይል ጀምሮ እስከ ወረዳ ግብረ ኃይል እስከ ቀበሌም ግብረ ኃይል ወርዶ የሚሰራበትን ዳይሬክሽን የሚያስቀምጥ ነው ብዬ ነው ማምነው። ሁለተኛው የቴክኒክ ችግርም እንዳይገጥም ለቡድን መሪውም ይሁን ለቴክኒክ ባለሙያው የምርት ዝግጅት ባለሙያም ጭምር በዚህ መድረክ ስላለ የምርት ጉለት እንዳይኖረው ወይም የምርት ጥራት ጉለት እንዳይኖረው የቡና የእሸት ቡና ዝግጅት ላይ የቴክኒክ ወይም የንድፈ ሐሳብና የተግባር ስልጠና የሚሰጥበት ነው። ጉለቶቹ በዚህ ይሞሉና የጥራትን የመጠበቅ ጉዳይ ከፍተኛ ቦታ ይሰጣል የሚል ግምት ነው ምኖረኝ። ከስልጠና ማጠቃለያ በኋላ በቡና ሻይና ቅመማ ቅመም ላይ ሲስተዋል የነበረውን ተግዳሮት ለመቅረፍ እንደሚሰሩ አስተያየት ሰጪዎቹ ተናግረዋል። ከኔ የሚጠበቀው የዛሬ ስልጠና የሚመስሉ ግምገማ ነክ ስልጠና ነው የሚሆነው። ከዚህ ያገኘው ነገር አለ። በጉድለት እንደ ወረዳችን የታዩ ነገሮችም አሉ። እነሱን ቀርፈን በስረ ካሉ ባለሙያዎች አሉ፣ አቅራቢ ነጋዴዎች አሉ፣ እንደገናም አልሚ ባለ ሀብቶችም አሉ። እነሱን ይዘን ከባለ ድርሻ አካላት የወረዳ ግብረ ኃይል ጋር ተያይዘን በጉለት የታዩ ነገሮችን ቀርፈን በጥሩ ምርጥ ተሞክሮ የሚሆኑ ነገሮችን ይዘን ጥራት ያለውን ቡና ያው የተሰጠን እቅድ ለማከናወን ጥራት ያለውን ቡና በማዘጋጀት ለማዕከላዊ ገበያ የምናቀርበው ነው የሚሆነው። ሁላችንም የሚጠበቅ አንደኛ ግብ አለ። ዋናውና የመጨረሻው ግብ ሊሆን የሚችለን ይሄንን በምርቱን ጥራት የጠበቀው ምርት አዘጋጅተን ሀገራችንን ኢትዮጵያ ከውጪ የውጪ ምንዛሬ ማግኘት ነው። ይሄን ለማግኘት ደግሞ ጥራት ያለ ምርት ማምረት ያስፈልጋል። በሀገር ደረጃ እንደማንኛውም ግለሰብ ዋጋ መክፈል ያስፈልጋል ወይም በሀገር ደረጃ ባለን ለውጥ ላይ አሻራችን ማስቀመጥ ግዴታ ስለሚሆን ለዚህ ላይ ማን በዋናነት ኃላፊነት መውሰድ አለበት ስንል እያንዳንዱ ባለድርሻ አካላት መውሰድ አለበት። ከነ መጀመር አለበት። ቀጥሎ በነስር ያሉ የቢሮ ስራ ባለሙያዎች አሉ፣ የቀበሌ ባለሙያዎች አሉ፣ የወረዳ ግብረ ኃይል አለ፣ የቀበሌ ግብረ ኃይል አለ። እነዚህ በሙሉ ደግሞ አመጥቶ ይሄን ነገር ሲሰሩ ተቀብሎ ወደ ማዕከላዊ ገበያ የሚያደርሰው አቅራቢ ነጋዴ፣ አልሚ ባለ ሀብቱ፣ ማህበራት ኃላፊነት ወስዶ ይሄንን ጥራት ያለውን ቡና ነጋዴው ጥራት ያለውን መግዛት አለበት። ቀይ እሸትም ይሁን ጀንፈልም ይሁን ማንኛውንም ጥራት ያለ ምርት መግዛት አለበት፣ በተሻለ ዋጋ መግዛት አለበት። ሁለተኛ አርሶ አደሩም ይሁን አልሚው ማናቸውም የሆነ ቡና ማህበረሰብ የሆነው ጥራት ያለውን ቡና ለአርሶ አደሩ ለነጋዴው ለአቅራቢው ማቅረብ አለበት የሚል ነው በእኔ በኩል ምኖረኝ። የጨታ ወረዳ ብልጽግና ፓርቲ ቅርንጫፍ ጽፈት ቤት በወቅታዊ የፓርቲና የመንግስት አፈጻጸም ግምገማና ቀጣይ አቅጣጫ ዙሪያ ውይይት አካሂዷል። ይዘገባው የወረዳ መንግስት ኮሚኒኬሽን ነው። ጽዮን ታደለ በሁሉም ቀበሌና ማዘጋጃ መዋቅሮች ላይ እቅድ ታቅዶ ወደ ስራ የተገባ ሲሆን በዚህም ወቅታዊ የመንግስትና የፓርቲ ስራ አፈጻጸም ዙሪያ ሰነድ ያቀረቡት የህዝብ ግንኙነት ዘርፍ ኃላፊ አቶ አለሙ ዘውዴ ወቅታዊ ተግባራቶች የቀበሌና የማዘጋጃ መዋቅር አፈጻጸም ግምገማ ተግባር በተሰጠው መሰረት የተሰሩትን ዝርዝር ተግባራት አቅርበው በተጨማሪም የወረዳ ጤና ጽፈት ቤት ባለሙያ የሆኑት አቶ መስፍን አማረ በወባ ወረርሽኝ በሽታ መከላከልና መቆጣጠር ዙሪያ እንደ ወረዳ በተከናወኑ ክንውን ዙሪያ የተዘጋጀውን አፈጻጸም በዝርዝር ያቀረቡ ሲሆን በተሳታፊዎችም ውይይት ተደርጎበታል። የወረዳው መንግስት ዋና ተጠሪና የብልጽግና ፓርቲ ቅርንጫፍ ጽፈት ቤት ኃላፊ አቶ ከተማ ከፍ ያለው ሁሉም መዋቅር የተሰጠውን ኃላፊነት በአግባቡ በመወጣት ህዝብን ማገልገል እንዳለበት ገልጸው በተለይ ከወባ ወረርሽኝ ጋር ተያይዞ የሚከሰቱ ክስተቶችን ትኩረት ተሰጥቶ ሊሰራ ይገባልም ብለዋል። አቶ ከተማ አክለውም የልማት አደረጃጀቶቻቸውን በማጠናከር አቅዶ ከመስራት አንጻር የተሻለ እንቅስቃሴ ያለ ቢሆንም ከዚህም በላይ ተጠናክሮ ሊሰራ ይገባልም ብለዋል። የወረዳው ምክትል አስተዳዳሪና የፍትህ ጽፈት ቤት ኃላፊ የሆኑት አቶ አለማየሁ አባተ ሁላችንም የህዝቡን ችግር ለመፍታት የተሰጠንን ኃላፊነት በአግባቡ መወጣትና መዋቅሮቻችንን በማጠናከር የተሰጠንን ኃላፊነት በአግባቡ በመወጣት ህዝብን ልናገለግል ይገባል ሲሉ ተናግረዋል። አቶ አለማየሁ አክለውም ዘንድሮ የደቡብ ምዕራብ ኢትዮጵያ ህዝቦች ክልል እንደ ሀገር ከቡና ኤክስፖርት የተገኙ 1.4 ቢሊዮን ዶላር ገቢ ከፍተኛ አስተዋጽኦ ማበርከቱን ጠቁሞ እንደ ወረዳ በቡና ምርት የተሻለ አፈጻጸም ለማሳየት ከፋ የቡና መገኛ ብቻ ሳትሆን የግብይት ማዕከልም እንድትሆን ጠንክረን ልንሰራ ይገባልም ብለዋል። የሩሲያው ፕሬዝዳንት ቭላዲሚር ፑቲን በኢትዮጵያና ሩሲያ መካከል ያለው የንግድ ልውውጥ እየጨመረ እንደሚገኝ አስታውቀዋል። ጠቅላይ ሚኒስትር አብይ አህመድ ከሩሲያ ፕሬዝዳንት ቭላዲሚር ፑቲን ጋር በካዛን እየተካሄደ ባለው 16ኛው የብሪክስ አባል የመሪዎች ጉባኤ ላይ ተገኝተው መክረዋል።
ጠቅላይ ሚኒስትር ዶክተር አብይ በሁለትዮሽ መድረካችን ወቅት ላደረግነው ጥልቅ ውይይት ፕሬዝዳንት ቭላዲሚር ፑቲንን አመሰግናለሁ ብለዋል። በሁለቱ ሀገራት ታሪካዊ ቁርኝት ላይ የተመሰረተው የሁለትዮሽ ግንኙነት ያደገ መቀጠሉን አመላክተው የጋራ የሆነው የብሪክስ መድረክ ሰፋ ላለ የኢኮኖሚ ትብብር እንድንሰራ በር ከፍቶልናል ሲሉ ገልጿል። ሩሲያ እየተካሄደ ባለው ጦርነት ውስጥም ብትሆን ኢኮኖሚያዊ ጥንካሬን በማስጠበቅ ረገድ ስኬታማ መሆኗን አድንቀው ኢትዮጵያ ከሩሲያ ጋር ያላትን ግንኙነት ለማጠናከር ቁርጠኛ መሆኗን አረጋግጧል። ፕሬዝዳንት ፑቲን በበኩላቸው በዓለም አቀፍ መድረክ ያላት ተቀባይነት እየጨመረ የመጣችው ኢትዮጵያ የብሪክስ አባል መሆኗ ወሳኝ እርምጃ መሆኑን ተናግረዋል። ባለፈው ዓመት በሁለቱ ሀገራት መካከል በዲፕሎማቲክ ሚስዮኖቻችን መካከል ያለው ግንኙነት ይበልጥ መሻሻል ታይቶበታልም ብሏል። በዚህም ሩሲያ ከአፍሪካ ሀገራት ጋር ያላት ግንኙነት ላይ ትኩረት እንደምታደርግ ጠቅሰው በዚህ ዓመት ሩሲያ የመጀመሪያውን የውጭ ጉዳይ ሚኒስቴሮች ኮንፈረንስ ከአፍሪካ ሀገራት ጋር እንደምታካሄድ ጠቁሟል። ከዚህ ጋር ተያይዞም የሩሲያ ፌዴሬሽን ምክር ቤት ሊቀመንበር ቫሌንቲና ማትቪየንኮ በሚቀጥለው ወር አዲስ አበባን እንደሚጎበኙም ተናግረዋል። ፕሬዝዳንት ፑቲን አክለውም በአሁኑ ወቅት በኢትዮጵያና ሩሲያ መካከል ያለው የንግድ ልውውጥ እየጨመረ መሆኑን ጠቁሟል። ሩሲያ ከኢትዮጵያ ጋር በፋርማሲውቲካልና በሌሎች ኢንዱስትሪዎች ያላትን አጋርነት ለማጠናከር ቁርጠኛ መሆኗን ገልጿል። ክብራትና ክብራን ተመልካቾች ለሰዓቱ ከክፋ ቴሌቪዥን ያዘጋጀናቸው ዜናዎች ተከታተላችሁትን ይመስሉ ነበር። ከቀሪ የክፋ ቴሌቪዥን ፕሮግራሞች ጋር ቆይታ እንድታደርጉ እየጋበዝኩ ዜናውን በመምራት ፍጹም ተሾመ ከእናንተ ጋር ቆይታ አድርጌያለሁ። መልካም ጊዜ